አሁን ቅርብ ጊዜ በዚህ በአዲሱ ትውልድ አገልጋዮችና በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት መሪዎች መካከል በሚዲያ ወዲያና ወዲህ የሚባለው ነገር በጣም አሳዝኖናል፣ ጎርቶናል። በመሰረቱ በተለይ ወጣቶች ወጣት አገልጋዮች ምንም የሚባሉ ምን ከተባለ በኋላ ግን ያ የሚመለከተው ሰው በግሉ ለምን እንዲህ አላችሁኝ፣ መጣችሁ ጠርታችሁ አናገራችሁኝ ወይ፣ መከራችሁኝ ወይ፣ ጸለያችሁልኝ ወይ ብሎ በትህትና ሰጣ ገባ በጣም ያሳፍረና ሲያሳዝነን የቆየው እና አባቶች ያው አስተውለው ያድርጉ፣ የሚያደርጉትን ነገር ያማክሩ፣ ይጸልዩ። ቢካነ ኦፍ ኮርስ መገሰጽ እግዚአብሔር ቃል ይናገራል። ወጣት መሪዎች አገልጋዮች፣ በተለያየ ሁኔታ የተነሱ መሪዎች አሁንም የሚያዋጣቸው መሰንበት የሚፈልጉ ከሆነ ታላላቆችን ማክበር ነው። መሪዎችን መስማት፣ ማዳመጥ፣ ትህትናው ነው የሚያዋጣው። አጅቦ መሄድ፣ ሲወጣ ማጨብጨብ፣ ሲወርድ ማጨብጨብ፣ አንድ ቃል ተናገረ ማጨብጨብ፣ ማፏጨት ምን እና ይሄ ሰው ቢስት አይገርምም። ይሄን በመስጠቴ የሚሊዮን ወይም የቢሊዮን ባለቤት ሆናለሁ በሚል የችርቻሮ የንግድ ልውውጥ አይምሮ ሆኖ መስጠት የለበት። በፕሮጀክቱ ካመነበት፣ በአገልግሎቱ ካመነበት፣ አገልግሎቱ ፍሬያማ መሆኑ እግዚአብሔር መንግስት የሚያሰፋ ሰዎችን የሚደርስ መሆኑን ካመነበት እኔ ለምን ኮንትሪቢዩት አላደርግም የሚል ትክክለኛ ሐሳብ ይመስለኛል። አፉን የነብዩን አፍ ልክፈት ላስከፍት ተብሎ የሚደረግ ነገር በጣም ከመንፈሳዊ ነገር የወረደ ነው። ጥንቃቄ ይደረግ። ሰዎች አይመለኩ። ፐርሰናሊቲ ከልት ማለት ሰዎች ሲመለኩ በቃ ልክ እንደው መጥቶ የሚያሰኝ አይነት ገና ሳየው በቃ ወደቅ ይለኛል የሚል አይነት እንዲህ አይነት ነገር ይችላል። ሚዲያ የምንወራወራቸው ድሮም አላማረብን፣ አሁን ደግሞ አባሰው መልካችንን በማበላሸት ማለት ነው። እና ሰዎች አይ ከሆነ ብለው ወደኋላ እንዲመለሱ፣ ድሮም የሚነቅፉ ደግሞ ተጨማሪ ምክንያት አገኙ። ምንም ነገር ቢደረግብኝ ምላሽ ላለመስጠት እኔ በሆነ እላለሁ። ምላሽ ላለመስጠት እግዚአብሔር አንተ ፍረድ። ኦኬ በዚህ እንቅስቃሴ ውስጥ የገባ ምእመን ደግሞ በዚህ በአዲሱ ዘመን እንቅስቃሴ ውስጥ የገባ ምእመን በስነ መለኮት ፐርሰናሊቲ ካልት የሚባል አንድ አሳሳች ነገር አለ። ምእመኑ በጣም ያሳስታል። እውነቱን ለመናገር ይሄ ግርግር ነው በጣም ነው የሚያሳስት። አጀቡ በጣም ነው የሚያሳስተው። ንካኝ እንደ መጣት ንካኝ በጣም ያሳስታል። እና የዋህነት ነው፣ ቅንነት ነው አውቃለሁ። ምናልባት እኛ አገልጋዮቹ ያሳየናቸው ራሳችን በጣም አጀንነን በጣም ተጀቡነን በማየታቸው ምክንያት ይሆናል ይሄ ልክ የሌለው አክብሮት ተገደው ይሆን አላውቅም፣ ግን ተገቢ አይደለም። እኛ ሰዎች ብቻ ነን። እግዚአብሔር በልጁ የማረን በየቀኑ በምህረቱ የምንኖር መድረክ ላይ የሚገለጠው የኔ የማንነቴ ንጽህና መገለጫ አይደለም፣ የእግዚአብሔር አምላክ ጸጋ ነው። ሳገለግል የሚገለጠው ነገር የእግዚአብሔር ጸጋ ብቻ ነው። ከየት መጣ ይሄ ነገር? ኢየሱስ ክርስቶስ የሚያስተምራቸው ነው። ወደፊት ለዓለም ወንጌል አሸክሞ የሚልካቸው 12 ሰዎች እንዳሰለጠነ አንዱ እንደጠፋበት እናውቃለን። ቦዲጋርዶቹ አልነበሩ፣ የሱ ጠባቂዎች አልነበሩ፣ የሱ አጃቢዎችም አልነበሩ። ለነገዋ ቤተክርስቲያኑ የሚያዘጋጃቸው ሰልጣኞች ነበሩ እንጂ ቦዲጋርድ አልነበረው። ሲይዙት እንኳን ምንድነው ያለው? እንዴ እኔ አምላኬን አባቴን ብጠይቅ አለ፣ አንድ መልአክ ቢልክ አለ፣ እነዚህን በሙሉ አንድ ጊዜ ሬሳ በሬሳ ሊያደርግልኝ አይችልም ወይ? ጴጥሮስን ሲገስጸው ይመስለኛል ሊቀ ካህኑን ባሪያ ጆሮ በቆረጠ ጊዜ ለምን እንዲህ ያደርክል ማለት እኔ አምላኬን ብጠይቅ እኮ እኔ መልአክ ይልክልኝ ነበር አለ። እና አልፈለኩም ነው፣ አይገባኝም። ባሪያ ሆኜ ላገልግል የመጣሁበት ምድር ደግሞ ጆሮ የሚጨረግድ መልአክ ሊከተለኝ አይገባም፣ ወይም ሊያጅበኝ አይገባም። በዓላማ የመጣው ሰው ለመሞት የመጣው ሰው ነኝ። ስንዴ ቅንጣት ካልሞተች ብቻዋን ትቀራለች፣ ፍሬ አታፈራም። እና ወርጄ ተዋርጄ ለማገልገል የመጣው ሰው ነኝና አጃቢ አያስፈልገኝም ነው አይደለም ትምህርቱ? ፊልጵስዩስም ላይ ጳውሎስ ሲናገር በሱ የነበረ ሐሳብ በእናንተ ይሁን። ጌታ ክርስቶስ ባለቤቱ እንዲህ ራሱን አዋርዶ ዝቅ ብሎ የኢሳይያስን መጽሐፍ አነበበና ሹልክ ብሎ ወጣ ይላል። መጀመሪያ አገልግሎቱን ሲጀምር መጽሐፍ አምጡልኛል አነበበው። ቃል በጆሮአችሁ ተፈጸመ አለ። ከደነ ተነስቶ ወጣ። እንዴ እንደዚህ አይነት የትህትና ራስን የመሰወር ራስን የማሳነስ አገልግሎት ዮሐንስ እንዳለው እርሱ ሊልቅ እኛ ልናንስ መጀመር አለበት። እስካሁን ከሌለ መጀመር አለበት፣ ካለ መጠናከር አለበት። ስለዚህ እግዚአብሔር ሰው ለተባለው ወደ መድረክ ሲወጣ ቦርሳውና መጽሐፍ ቅዱሱን ይዞለት የሚወጣ ሰው ቮለንቲር ይሁን ተቀጣሪ ይሁን አላውቅም፣ ግን ወደ መድረክ ሲወጣ መጽሐፍ ቅዱሱን መሸከም ወይ ከብዶት ወይ አጸይፎት አላውቅም። ፋሽን ይሁን አላውቅም ከየት የመጣ ምናልባት ከምዕራብ አፍሪካ ይሆናል፣ ወይም ከአንዳንድ ምዕራብ ሀገር የጥቁር ቤተክርስቲያናት ወይም የአፍሪካን ቤተክርስቲያናት አንዳንድ መሪዎች ወይም ሰባኪዎች እንደሱ ያደርጉ እንደሆነ አዲስ ነገር ነው። እና ይህን የተወደደ መጽሐፍ ቅዱስ የእግዚአብሔርን ቃል ይዤ መድረክ ለመውጣት አሽከራ ያስፈልገኝም።
የተቀጠረም ይሁን በፈቃዱ የሚያገለግለኝ ሰው አያስፈልገኝም። እና መጽሐፍ ቅዱስን ከፍቼ ማንበብ ደግሞ እንደኋላ ቀር ራሴን አላየው። ይሄ መጽሐፍ ቅዱስ ቢወጣ እኮ ነው እሱ የማይወጣበትም ጊዜ አለ። ፖልፒት ላይ ከሰባኪው ጋር የማይወጣበት ጊዜ አለ። ወጥቶም የማይከፈትበት ጊዜ አለ። እና ይሄንን ይዞ ከተወጣም እንደተከደነ ሆኖ አንድ ሰዓት ተኩል 2 ሰዓት ሙሉ የሆነ ነገር ሲነገር እንሰማለን። በቃ በማቋረጥ ሁኔታ እግዚአብሔር እንዲህ ይላችኋል፣ ይሄን አሳይቶኝ፣ ቀልድም አለ፣ ጨዋታም አለ፣ ዘለፋም አለ፣ ብዙ ነገርና ለዚህ ማን ነው ያበቃው ያለ እንደሆነ ምእመኑም አስተዋጽኦ አለው። እግዚአብሔር ሰው በል ተብሎ ይሆን አላውቅም፣ የተለያዩ መጠሪያዎችን እየሰጠ እና እሺ ከመጠሪያ አልፎ ደግሞ በተግባር ማቃጅሆ መሄድ፣ ሲወጣ ማጨብጨብ፣ ሲወርድ ማጨብጨብ፣ አንድ ቃል ተናገረ ማጨብጨብ፣ ማፏጨት ምን እና ይሄ ሰው ቢስት አይገርምም፣ ስፍራውን ቢለቅ አይገርምም፣ ራሱን ለልዩ ፍጡር ቢቆጥር አይገርምም። ንጽህናዬ የእውቀቴ ሰማይን በጣቴ መንካቴ ማስረጃ አይደለም፣ ሙታን እንኳን ቢነሱ። ስለዚህ ምእመኑ ተጠንቀቁ፣ አገልጋዮቻችሁን ውደዱ፣ ጸልዩላቸው። መልእክት ካላቸው መልእክታቸው በእግዚአብሔር ቃል ላይ መቆሙን አረጋግጡ። መልእክታቸውን ስሙ፣ ህይወታችሁ ይለወጥ፣ እንደግ። ከዛ ያለፈ በፋይናንስ መደገፍ አገልግሎቱን ምንም ኃጢአት የለውም። እግዚአብሔር የባረከውና የተናገረው ሰው እድሉን ለማቅናት መስጠት የለበትም። ነብዩ እንዲተነብይለት መስጠት የለበትም። ይሄን በመስጠቴ የሚሊዮን ወይም የቢሊዮን ባለቤት ሆናለሁ በሚል የችርቻሮ የንግድ ልውውጥ አይምሮ ሆኖ መስጠት የለበትም። በፕሮጀክቱ ካመነበት፣ በአገልግሎቱ ካመነበት፣ አገልግሎቱ ፍሬያማ መሆኑ እግዚአብሔር መንግስት የሚያሰፋ ሰዎችን የሚደርስ መሆኑን ካመነበት ለምን ኮንትሪቢዩት አላደረገም የሚል ትክክለኛ ሐሳብ ይመስለኛል። ህንጻ ሊሰራ ይችላል፣ ክሩሴድ ሊደረግ ይችላል፣ ወይም የተሰራው ህንጻ ማሟያ ሊሆን ይችላል። ታስቦበት ተጸልዮበት ተመክሮበት ሰው ከቤተሰቡ ጋር ከባለቤቱ ከሚስት ከባሉ ተማክሮ ኮንትሪቢዩት ቢያደርግ ከአስራቱ ሌላ ምንም ነውር የለበት። ከዚህ በተረፈ ግን ዝም ብሎ በስሜት የሚደረግ ወይም እድሌን ለማቅናት ይሄን በመስጠቴ እናገኛለሁ ወይም ሰጥቼ አፉን የነብዩን አፍ ልክፈት ላስከፍት ተብሎ የሚደረግ ነገር በጣም ከመንፈሳዊ ነገር የወረደ ነው። ጥንቃቄ ይደረግ። ሰዎች አይመለኩ። ፐርሰናሊቲ ከልት ማለት ሰዎች ሲመለኩ በቃ ልክ እንደው መጥቶ የሚያሰኝ አይነት ገና ሳየው በቃ ወደቅ ይለኛል የሚል አይነት እንዲህ አይነት ነገር የለም። አሁን ቅርብ ጊዜ በዚህ በአዲሱ ትውልድ አገልጋዮችና በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት መሪዎች መካከል በሚዲያ ወዲያና ወዲህ የሚባለው ነገር በጣም አሳዝኖናል፣ ጎርቶናል። በመሰረቱ በተለይ ወጣት አገልጋዮች ምንም የሚባሉ ምን አስታውሳለሁ። የመጀመሪያው እንትን ጊዜ አንድ ሰው ስም ተጠርቶ ነው ማለት ሐሰተኛ ምናምን የሚል ነገር መባል ነበረበት ወይ? ምናልባት የተሻለ መንገድ ይኖር ነበር አላውቅም። መሪዎቹ ቢያስቡበት ጥሩ ነበር ከተባለ በኋላ ግን ያ የሚመለከተው ሰው በግሉ ለምን እንዲህ አላችሁኝ፣ መጣችሁ ጠርታችሁ አናገራችሁኝ ወይ፣ መከራችሁኝ ወይ፣ ጸለያችሁልኝ ወይ ብሎ በትህትና ድሮ አባቴ በጣም የሚቀጡ ነበሩ እና ተቀጣሁ ወይም እንዲህ ተባልኩ። እንዲያውም የአባታችን ዝም ብሎ በተለምዶ የርግማን ቃል ካፋቸው ይወጣል። ዝም ብሎ ትንሽ እንትና ብለው ጠርተው ወዲያው አቤት ካላልን እርግማን ይከተላል የሆነ ነገር። ያ ግን ክፋት፣ ተንኮል፣ ያ እርግማን በእኔ ላይ ደርሶ ልሰቃይ አይደለም። በቃ ዝም ብሎ ባህላዊ ነባር አስተሳሰብ ስለነበረ ነው። ኤኒዌይ የነበረን እንትን እንዲህ ተባለ ብለን ከቤት አንወጣም፣ አኩርፈን እንትን አንልም ብለን አለቃቅሰን ተመልሰን እዛው ነን እና ኤኒዌይ የአባትነት ሞገስና ክብር ከአገሪቱ ላይ በፖለቲካውም ይሁን በቤተክርስቲያኑ ስለጠፋ ነው እንጂ ያ የተወገዘ የተባለ ሰው ራሱ ነው በእግዚአብሔር ፊት መውደቅ ይችላል። እግዚአብሔር ያ ካንተ ነው ወይ ብሎ ቢል እኮ እግዚአብሔር ፈራጅ ነው። በተረፈ ግን ያንን ምክንያት አድርጎ ስንቶ ነበር በቃ ዛሬ የሚያፈሰው የስድብ የዘለፋ ሰጣ ገባ በጣም ያሳፍረና ሲያሳዝነን የቆየው እና አባቶች ያው አስተውለው ያድርጉ፣ የሚያደርጉትን ነገር ያማክሩ፣ ይጸልዩ። ቢካለ ኦፍ ኮርስ መገሰጽ እግዚአብሔር ቃል ይናገራል። ወጣት መሪዎች፣ አገልጋዮች፣ በተለያየ ሁኔታ የተነሱ መሪዎች አሁንም የሚያዋጣቸው መሰንበት የሚፈልጉ ከሆነ ታላላቆችን ማክበር ነው። መሪዎችን መስማት ማዳመጥ፣ ትህትናው ነው የሚያዋጣቸው። በጣም ያዋጣል። በጣም ኢየሱስ ክርስቶስ ራሱን ባወረደ መጠን እግዚአብሔር አብ ደግሞ በዚያው ልክ ከፍ አደረገው ይላል
እና ወርዶ የቀረ የለም የሚቀርም የለም። እግዚአብሔር በወረድን መጠን ያለ ሕግና ያለ መልኩ ተገፍተን ተረግጠን ከሆነ እግዚአብሔር በእውነት ያነሳናል ብዬ ነው የማምነው። እና ውስጣችን ከማጥራት ጓዳችንን ከመጥረግ ከማጽዳት አንስቶ ይሄ ሰሚሽን ብንለማመድ በጣም ጥሩ ነው። ባይኔ መከባበር በጣም አስፈላጊ ነው። ዓለም አይሳቅብን፣ በሚድኑ ፊት የወንጌል ደጅ አይዘጋ። ይሄኛም በዚህ ባልሽው በሶሻል ሚዲያ የምንወራወራቸው ድሮም አላማረብን፣ አሁን ደግሞ አባሰው መልካችንን በማበላሸት ማለት ነው። እና ሰዎች አይ ከሆነ ብለው ወደኋላ እንዲመለሱ ድሮም የሚነቅፉ ደግሞ ተጨማሪ ምክንያት አገኙ። ምንም ነገር ቢደረግብኝ ምላሽ ላለመስጠት እኔ በሆነ እላለሁ። ምላሽ ላለመስጠት እግዚአብሔር አንተ ፍረድ። ህይወቴን ማጥራት ነው፣ አገልግሎቴን መንጋካይዴን ማቅናት ነው። በተረፈ ግን ፍርዱ ለእግዚአብሔር በቀሌ ነው ስላለ በቃ ከሆንኩኝ እኔ ምን እኮ ብሸፋፍነው ሚሊዮን ሰው ተነስቶ ቢንጫጫልኝም እኮ እግዚአብሔር ካልሸፈነኝ አልሸፈንም። ሳልሆን ደግሞ የተከመረብኝ የተተኮሰብኝ ከሆነ ደግሞ እግዚአብሔር ፈራጅ አምላክ አለ። ያው እንዲያውም የወጣው ቀን ክብሬ እጥፍ ድርብ ይሆናል። ስለዚህ ለጌታ መተው በቀልን እና ምላሽ አለመስጠት፣ በጸጥታ ማገልገል፣ ውስጥን ማጥራት፣ ብዙ ነቀፋዎች ደግሞ ያለ ምክንያት ስለማይነሱ መማሪያዎቻችን ናቸው። ነው ለኋላ ተመልሰን ራሳችን እንድናይ ብንጠቀምባቸው ነው የሚሻለው። እና ብዙ ተናግሬ ያለው በማኑ የሚጠንቀቅ አጉል ግርግር ራስንም ይሄን አገልጋይ የሚባሉትንም ሁሉ ያሳስታል። ማጥቢያ ቤተክርስቲያኖቻችንን እንርጋ። ያለ ጥሪ አትወጡ፣ ምንም አይጠቅማችሁም። ነጋዴም እንኳን ያለ ስጦታው ቢወጣ ከስሮ ነው የሚመለሰው። ሐኪም ለመሆን በተፈጥሮ የሆነ ነገር ያስፈልጋል፣ ያን የመሰለ ማንነት ያስፈልጋል። አሁን በአሜሪካን ሀገር ሐኪምና የሕግ ጠበቃ ነው ብዙ የሚያገኘው ገንዘብ ስለሚባል በተለይ ከደሃ ሀገር የሄድን ስደተኞች በቃ ልጆቻችን ሐኪም ጠበቃ ካልሆኑ በቃ ምክንያቱም ፋይናንሱ ስለምንፈልገው እኛ በድህነት ስለኖርን ድህነትን መበቀል ስለምንፈልግ ልጆቻችን እሺ አይሉ የሌለበትን የሕግ ጥብቅና የሌለበትን ውስጡ የሌለውን ያልተተከለውን የሕክምና ሙያ አልፈልገውም ይላል እና አንዳንዱ አስገድዶ አስጨንቆ አስገብቶ ፌል ያደርጋል። የመጀመሪያውን ዓመት አያልፉም እና እንኳን አይደለም የጥሪ ነገር ማለት ነው እንኳን የወንጌል አገልግሎት የሙያ ስራም እንኳን እግዚአብሔር በተፈጥሮ ውስጥ በሰው ውስጥ ያስቀመጠውን ነው ሰው ሰክሰስፉል የሚሆነው። ወንጌልማ ያለ ጥሪ እንዴት ይሆናል? እንዲሆንለት የሚፈልገውን ወሳኙ በሰማይ ያለ ንጉሥ እግዚአብሔር ነው። እና እሱ ሳይል ምንም አይነት ሲያን መክፈት የሆነ ነገር ማድረግ የሆነ ነገር መፍጠር ምንም አይጠቅምም። እዚህም የሚሸጥ ህንጻ የለም እንጂ ሚኒስትሪ ሲሸጥ እየተለመደ እንደሆነ እየሰማሁ ነው። ማለት ይሞክሩና ባልሆን ሲል አንድ የተሳካለት ካለ በእነዚህም ጨምረው ውሰድ እያሉ እንደሚወጡ ሰማለሁ። እንዲህ ነው መጨረሻው የሚሆነው። ስለዚህ እግዚአብሔር እንደጠራችሁ ተመላለሱ። እግዚአብሔር የሰማይ አምላክ ይባርካችሁ። አባቶች ልጆችን እቀፉ፣ አስተምሩ፣ ሳሟቸው፣ ባርኳቸው፣ እጃችሁን ጭናችሁ ጸልዩላቸው፣ አሳድጓቸው። ማንም ፊደል ሳይቆጥር ወደ ከፍተኛ የደረሰ የለም እና ጸጋም ቢሆን ያድጋል። ስለዚህ አሳድጉ እንጂ አትግፉ። ወጣቶች ታላላቆችን አክብሩ። በትውልዱ መካከል ያለ ጋፕ ጥበብ የወንጌላችን ኃይል እንዳያዳክም የጌታን ስም እንዳያሰድ በዙሪያችን ያለ ዓለም ይጠብቀናል። ኃላፊነታችን ከፍ ያለን ያን ኃላፊነት እንዳንወጣ በራሳችን ነገር ውስጥ ሽኩቻ ተይዘን የጌታ መምጫ እየቀረበ ነው።